ይህች ሀገር የማን ናት? በዚህ ትንሽ ሀገር የማይሆነው ሆነ። ሃይባ እያጣለሌ በጉን እያረደ በተወለደበት ባደገበት ቀዬ እየተሰደደ በማስመሰል ሸንጎ ሀገር ክብሯ ራቀ። ተስፋውን ያመነ እምነት ተደበቀ። ደም ለጠማው ስልጣን እልፍ በግ ታረደ። ስልጣን ዘር ሲያጠባ ሰውነት ወረደ። አይደለም ሁዳዴ ማማት አልደረሰ። አማኝ ሞት በስቶበት ባብ እያለቀሰ ሀገር አለኝ ብሎ መንግስት አለኝ ብሎ እንባውን ሊያሳይ ስርዓት ጠልቶ ባክህ አትግደሉን አንሙት ለማለት ቢወጣ አደባባይ ነፃ እንዳወጣኸው ነግረህ ሳትጨርሰው ለዓይነ ተጠየፍከው። አንዴ በብሔሩ ሌላ ጊዜ በእምነት አሳደህ ገደልከው። ለስልጣን ስትል ለወንበርህ ብለህ ስንቱን አስለቀስከው። ይሄ መርጦ መግደል ለማናት ጥያቄ ምላሽ አይመጥንም። ያንተ ነፃ አውጭነት መገዳደል እንጂ ሰላም አልሰጠንም። የማናት ይህች ሀገር? እንጃ ለእኔም ጥያቄ ነው ውስጤን የሚበላ። ቤተ እምነት ሲቃጠል አማኙ ሲቀላ አትግደሉኝ የሚል ህዝብ ስርዓት ሲጠላ ለማና ቤት እንበል? አማኙ ከሞተ ምድሯ በደም ቀልማ ከተቅበዘበዘች የሁሉም ጥያቄ ልጆቿን ጨርሳ ተስካር ምታወጣ ይህች ሀገር የማነች? ይህች ሀገር የማናት? ይህች ሀገር የማናት ለሚለው ጥያቄ የእናንተ መሆኗን ልቤ እያወቀ ምንስ አስጠየቀኝ? የህዝብ ናት ብልም በግልጽ በአደባባይ እንደ በግ ልታርደኝ። የማናት ይህች ሀገር የሚለው ይለፈኝ። የማናት ስልል ነው የኛ ናት እንዳልል በያዝከው ቆንጨራ ሰው ስታርድ እያየው አባቴ ነው ልበል ወይንስ እናቴ? ምን ብል ነው ማትገለኝ? የአባቶቼ እንዳልል በብሔር በሃይማኖት ድንበር ለይተኝ። ይህች ሀገር የማናት? በቃ የወዲያ ናት ከይታችን አድማስ ከዓይናችን የራቀች በአፍሪካ ምድር ላይ ትናንት ያልነበረች ዛሬ የበቀለች በቃ ጎረቤታችን ነች። በራሷ ወገን ላይ ወረራ ያካሄደች ንጹሐንን ባርካ ደምን እያስላሰች ህዝቧን እየፈጀች የገዳይነትን ቅኔ የተቀኘች በዜጎቿ መሞት በዜጎቿ ማለቅ ድቤ ያወረደች ከቤተ መንግስቷ ገዳዮች ያቀፈች ይህች ሀገር የማን